አልሰጠሁም። ጀርባ መስጠት በጦርነት ላይ በጣም ትልቅ ወንጀል ነው። ጀርባ ሳልሰጥ ተቀጣጥቼ ባለኝ አቅም እየተጋደልኩኝ ልያይን አስተካክዬ ብገደል የጀነት ነኝ ሲላቸው፣ አዎ ነገር ግን የሰው ሐቅ ሲቀር ሹፍ ይከባድ ናት። የሰው ሐቅ ሲቀር ሰው ሐቅ ከባድ፣ ሰው ሐቅ ጥንቃቄ ያስፈልጋል። በተለይ ዱንያ የሚሰራ ሰው በጣም መጠንቀቅ አለበት። ዱንያውም የበረካ አይሆንም። ሰው ሐቅ የሚነካ ሰው ዱንያ ባለፈው አብዱል መጂድ የነገርኩት ነው። ሀጂ ሙስጠፋ እናንተ ሰፈር ላይ ሀጂ ሙስጠፋ አንድ የነገረኝ ነገር አለ። ድሮ በእንትን ጊዜ ነው፣ በደርግ ጊዜ ነው አለ ለውዝ ሰራ ነበር። ለውዝ እየሰራው አንድ ከኔ ጋራ አንድ ሸሪክ ነበረኛ አብረን ለውዝ ምን ሰራ እና ያ እየሰራን ማታ ማታ አምጥተን ገንዘቡን አንድ ላይ እንትን እንላለን። ከዛ ጠዋት ባዶዋችን ነው የምንወጣው። ማንንም ፍራንክ ይዞ አይወጣም። ከዛ እንደዚህ ሆነ ነው የምንወጣው። በቃ እንደባበቅ ማለት አንድ ላይ ነው የምንሰራው። እንደዚህ ይዘን እንወጣለን። አንድ ቀን መሀል ላይ ቀይ ሽብር ነው ምናምን ደንበራሉ አስቆሙንና ምንድነው የያዛችሁት? ሰዓት እንሸጥ ነበር አለ። ከለውዝ ጋራ ሰዓት አብረን እንሸጥ ነበር እያዞርን ማለት ነው። እያዞርን እየሸጥ ከዛ ምንድነው ይሄ ሰዓት ነው እኛ የምንሸጠው፣ ይሄ ለውዝ ነው፣ ሌላ ነገር የለም። ሌላ ነገር ምንም የላችሁ? እኔ ምንም የለኝም አልኩኝ። ያ ጓደኛዬ ትንሽ እንትን አለ። ቆይ አንተ ውጣ አሉኝና እሱን አመጡታል። አንተ ጋር ምን አለ አሉት። እኔ ዘንዳ ምንም የለም። እንፈትሽ ሲገቡ ብር አገኙበት። ይሄ ብር ከየት አመጣኸው አልኩታል። አብረው ነው የሚሰሩት፣ እንግዲህ ህግ አላቸው። አብረው እንግዲህ ጠዋት ባዶ እንትናችን ነው የምንወጣው ተባብለናል። ማታ ስንገባ ያለ ነገር ሁላ እናራግፋለን። እና አሁን እሳቸው እንግዲህ ትልቅ እንትን ሆነዋል። አሁን እየነገሩኝ ነው። ያ አሁን ከኔ ጋር ለውዝ ያዞረ የነበረው ልጅ ሰዓት ያዞረ የነበረው ልጅ እስካሁን ድረስ ከዛ ስራ አልወጣም። ይሄ ምንድን ነው ካልከኝ አሉኝ፣ የሰው ሐቅ ብለውታል። የሰው ሐቅ የሚነካ ሰው በፍጹም አያልፍለትም። በጣም እንትን ካልኳቸው ነገራቶች ናቸው። ይሄ ደግሞ የነብዩ ሰለላሁ ዐለይሂ ወሰለም ሐቅ መጥፎ ነው። ዙሮ ይቀበልሃል። አሁን ልትጠቀምበት ትችላለህ፣ አሁን ልትወስደው ትችላለህ፣ አሁን ያንተ ሊመስልህ ይችላል። በሆነ ነገር ግን አላህ ይቀበልሃል። አዞ አውጣ ይላል እና በቻልነው አቅም የሰው ሐቅ እንዳይገባብን በጣም ጥንቃቄ አድርገን አላህ በረካ ያድርግልን የሰጠንን ነገር። ወቀናሁ አላሁ ቢማ አታህ፣ በሰጠው ነገር አላህ ያብቃቃው ሰው የመሰለ ደስታ የለም። ደስተኛ ሆነህ የምትበላው ረክተህ የምትበላው የራስህ የሆነ ነገር ስጋት ይኖርብሃል። የሰው ምን ይመጣብኝ፣ ምን ይሆን፣ መቼ ተንኮል ይመጣብኝ፣ ያስብብኝ፣ እንዴት ሊደርስብኝ፣ ጭንቅ እኮ ነው አይደል? ጭንቅ ነው። ራስህ ላይ ጭንቀት ቴረር ትለቃለህ። ይሄ እንዳይሆን ተጠንቅቀህ ገንዘብ ሰው ጥንቃቄ እና ገንዘብ የሚሰራ ሰው ሚስጥራዊ የሆነ ሰደቃ ሊኖረው ይገባል። ማንም የማያውቅበት ማንም ሀታ ሚስቱ ነብዩ ሰለላሁ ዐለይሂ ወሰለም ምንድን ነው ቀኝ እጁ ሲሰጥ ግራው በማያውቅ አይደል ያሉት ዑለሞቹ ምናምን ሚስቱ ናት፣ ግራ እጁ ሚስቱ ናት። ሚስጥራዊ ሆነ እሷም ሌላ ሊኖራት ይችላል፣ አይታወቅም። ግን ይሄ ያንተ የበላ ጊዜ መጠበቂያ አላህ ያ ረብ በዛ ሚስጥራችን በመትልበት አንድ ሚስጥራዊ ነገር ሊኖር ይገባል። ይሄ በጣም ወሳኝ ነው። በምን ሰራበት ጊዜ ታማኝ ሆነ ታማኝ ነሽ ታድጋለህ። ወላሂ ታስጠብቀህ ትችላለህ። አይሆንም በፍጹም። መርካቶ እያየን ነው እኮ ስንቶቹ ሄዶ አሁን ጢባ ወድቀዋል። ከዛ የሰው መሳቂያ ትሆናለህ። አስቸጋሪ ነው። ታማኝ ሆነ ራስህም እና እንደሚሄድም እያወቅህ ዱንያ ከጂ ናት፣ ካልሆነ ታብዳለህ። የሚያብዱት ብዙ ሰዎች ዱንያ ሁሉ በቁጥጥራቸው ያስገቡት ይመስላቸውና የእነሱ የመሰላቸው ትከዳቸዋለች። ከጂ ናት ዱንያ። አላህ ካልፈለገ ለአንተ ኸይር ሽቶልህ ሊወስድ ይችላል። ይሄ ደግሞ ስለጠላህ አይደለም። አንዳንዴ
አንዳንዴ አንተን ሊመራህ ሲፈልግ አላህ ከነበርክበት ነገር ይቀንሳል፣ ይወስዳል። ይፈልግሃል። አንተ እንድትጠምበት አይፈልግም። አንተ እንድትሄድበት አይፈልግም። ምናልባት ያ ነገር እየሄደ ቢሄድ ኖሮ ልትከፍር ትችላለህ። የሚያከፍረ ነገር ሊሆን ይችላል። ያ እንድትሆንበት አይፈልግም ማለት ለባሪያው አርሐም ነው አላለም ነብዩ ሰለላሁ ዐለይሂ ወሰለም። ከአንድ እናት ልጇን ከምታዝነው በላይ 7 ጊዜ እጥፍ በላይ አላህ ለባሪያው ያዝናል። ነብዩ ሰለላሁ ዐለይሂ ወሰለም አንተ እንድትጠፋበት አይፈልግም። አንደኛ ጋር ሼህ አህመድ የሚባሉ ነበሩ፣ አላህ ይርሐማቸው፣ አርፈዋል። በጣም ትልቅ ባለሀብት ነበሩ። በጣም ትልቅ ባለሀብት ሶደሬ ሲሄዱ ሶደሬ በቃ ለሳቸው ይዘጋል፣ ዝግ ይደረጋል። እና ሲሄዱ ደግሞ ማሽ በማሽ ነው የሚለብሱት። ሚስታቸው እሳቸው ማሽ ነው። ቀይ ከለበሱ ቀይ መኪና ነው የሚይዙት፣ ነጭ ከለበሱ ነጭ መኪና ነው የሚይዙት። እና እንደዚህ ነበረ የሚኖሩት መጀመሪያ ላይ። በጣም ባለሀብት በጣም ባለሀብት የነበሩ ሰው ናቸው። አሁን የሴምሲ መስጂድ ኮሚቴ ነበሩ። መጨረሻ ላይ እግራቸው ተቆርጦ ክራንች ነበሩ። እሳቸው አሁን መጀመሪያ ወደ ተውበት የገቡበት ሰበብ ሲናገሩ አሁን ይሄ በጃሂሊያ ሐያት ላይ ነበሩ ጊዜ ነው እና ሰላት የለ ምን የለ በቃ ይሄ ገንዘብ እንደዚህ ነው። ትግሬ ናቸው እና አንድ ጊዜ የተጫነ እንትን እንዳለ ባህር ውስጥ ሰማሁ። ተማም ከዛ በኋላ ያቺ እንትን ስትል ዱንያ ትንሽ ቀነሰች። ያው ኢንሹራንስም ቢኖራቸው ያው የኛ ሀገር ነጋዴ አምታቶ ነው የሚጭነው ታውቃላችሁ። ወዛች ዝቅ አሉ። ሲያዩት ሀያታቸው ጨለማ ሀያት ነው። ምን አይነት ሀያት ነው የሚኖረው አሉ። እዛ ያቺ ዱንያቸው መቀነስ ለሳቸው ዲን መግባት ሰበብ ነው። እዛች ሰበብ ታመሙ ሆነ ነገር። ከዛ አላህ ሱብሓነሁ ወተዓላ መልሶ አስገባቸው ወደዚህ። ከገቡ በኋላ አሁን ሴምሲ መድረሳ ትልቁ መድረሳ ህንፃ የገነቡት እሳቸው ናቸው። ስንት ሰው ወደ እስልምና ወደ እንትን አስገብተዋል፣ ወደ መስጂድ። ስንት ጓደኞቻቸው በእሳቸው ስም። ሚስታቸው ያ የለመደች ስለሆነች አልመለስም አለች። እሷን ፈቶ ሌላ ገቡ። እና አንዳንዴ እኛ ዘንዳ ያለ ነገር መሄዱ ጠልቶን አይደለም። ለአንተ ኸይር ይሻልሃል አላህ ሱብሓነሁ ወተዓላ ኸይር ይሽቶልህ ይወስድ ይችላል። ከወሰደ አብሽር። መሄዱንም ወቅ ነው መጀመሪያ ላይ አስቡበት። ዱንያ ናት ነው አይደለም? ዳሩ ዘዋል ናት እኮ ትሄዳለች፣ ትመጣለች። ሊያስጨንቀንም አይገባም። ብዙም ቦታ ልንሰጣት አይገባም። ይሄ ማለት ግን ችላ እንበላትም ማለት አይደለም። እንተዋት፣ አንስራ፣ ተካሱል አይደለም። ነብዩ ሰለላሁ ዐለይሂ ወሰለም የዱል ዑልያ ኸይር ነው ይሱላ ላይኛቱ እጅ ከታችኛቱ እጅ ትበልጣለች። ሰጪ እጅ ከተቀባይ እጅ ይበልጣል። በርትተን መስራት እንዳለ ዱንያችሁ ስትሰሩ ዘላለም እኖራለሁ ብላችሁ ስሩ አሉ ነብዩ ሰለላሁ ዐለይሂ ወሰለም። አኺራ ስራ ስትሰሩ አሁን ልሞት ይችላል፣ ይሄ የመጨረሻ ሰላቴ ሊሆን ይችላል ብለህ ስገድ፣ የመጨረሻ ሰደቃዬ ሊሆን ይችላል ብለህ ሰደቃ አለ፣ መጨረሻ ሐጄ ሊሆን ይችላል ብለህ ሐጅ አለ። የዱንያ ስራ ስትሰራ ግን ምን በል በርትተህ ስራ፣ እንትንህን አስራ። ለዚህ ሰበብ ሰላት እንዳያመልጥ አላህ ትእዛዝ እንዳትጥስ፣ ግን በተቻለ አቅም በርትተህ ስራ። አንተ ማስተዳደር ራስህ ማስተዳደር ሰደቃ ነው። ቤተሰቦች ማስተዳደር ሰደቃ፣ እንደውም አፍضل ሰደቃ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ለፊ ሰቢልላህ ከሚደረግ ሰደቃ በላይ ቤተሰቦችህን የምታበላው የምታጠጣው፣ ለቤተሰቦችህ የምታደርገው ኢንፋቅ፣ ይሄ ለልጆችህ ለሚስትህ ቤት ውስጥ የምታደርገው ኢንፋቅ ከሁሉ ከፊ ሰቢልላህ ከምታደርገው ኢንፋቅ ይበልጣል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ደስተኛ ሆነህ አውጣ። ለልጆችህ ስታወጣ፣ ለልጆችህ ምግብ ስትገዛ፣ ለቤትህ ስታወጣ ደስተኛ ሆነህ። አንዳንዱ ውጭ ላይ በጣም ቸር ነው፣ በጣም ይሰጣል። መድረሳ መስጂድ ምናምን ቤት ላይ እንትን ሲባል ምንድን ነው ይላል፣ ይነጫነጫል። ይሄ መሆን የለበትም። እዛ ከምታወጣው በላይ ይሄ ይሻልሃል እያሉ ነው ነብዩ ሰለላሁ ዐለይሂ ወሰለም። ለልጆችህ የምታደርገው የሌላ ሰው ቤት እንዳይሄድ፣ የሌላ ሰው ልጅ እንዳያይ፣ የሌላ ሰው እጅ እንዳይጠብቁ አድርገህ እነሱን አንተ መንከባከብ አደራ ናቸው። በዛ ላይ አንተ ላይ አላህ የጣላቸው አማና ናቸው። ልጆች ቤተሰብ ስትመሰረት እነዛን ተንከባክቦ እነዛን የሚያስፈልጋቸው ነገር አሟልቶ የሚፈለገው ቦታ ማድረስ ለአንተ በላቸው ሁሉ ነገር ሁሉ ነገር።
ለዛ እነዚህን መጦር ነብዩ ሰለላሁ ዐለይሂ ወሰለም በጣም ቦታ ሰጥተውታል። በጣም ትልቅ ነገር ደረጃ ሰጥተውታል። ቤተሰቦችን ማስተዳደር እዚህ መስራት ነው። ይሄ ካልሰራህ እንዴት ታስተዳድራለህ? መሮጥ መቻልከው አቅም ተቀምጠህ እንትን ከምትል ትናንት ያልኳችሁ ጫካ ሄደህ ዛፍ መንጠረህ ጀርባህ ላይ ተሸክመህ አምጥተህ ሽጠህ ብትተዳደር ይሻልሃል። የሰው ልጅ አይተህ የሰው ልጅ ጋር እጅህ ዘርግተህ ሊሰጡ ወይ ሊነፍጉህ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ይሄ ከምታደርግ ላብህ ላብ ነቢያቶች አብዛኞቹ የራሳቸው የሆነ ስራ ነበራቸው። አንዳንዶቹ አናጺ ነበሩ፣ አንዳንዶቹ ገበሬ ነበሩ። ነብዩ ሰለላሁ ዐለይሂ ወሰለም እኔ ራሴ እንትኖችን ፍየል አግድ ነበር አሉ ነብዩ ሰለላሁ ዐለይሂ ወሰለም። ነብዩ ሰለላሁ ዐለይሂ ወሰለም ከይፍ አሁን አንተ ማን ነህ? አሁን ስንቶቻችን ፍየል አግድ ከፈላቸዋል ነበር? ይሄ ስራ ትላለህ ነው አይደለም? ነብዩ ሰለላሁ ዐለይሂ ወሰለም የቁረይሾችን ፍየል በትንሽ የገንዘብ አግድ ነበር አሉ። ትንሽ የገንዘብ ነብዩ ሰለላሁ ዐለይሂ ወሰለም ትጃራ ሰርተዋል። ተቀጥረው ነው አይደለም? ተቀጥረው በኸዲጃ እኮ መጀመሪያ ላይ ተቀጥረው ነው። ይሄ ተቀጥሮ መስራት አሳንሶ ያይሰዋል ነው አይደለም? ይሄ አይደለም። ይሄ ክብር ነው። አንተ ራስህን አሳልፈህ ለሰው አለመስጠት፣ አንተ ተቀምጠህ ከሰው እጅ መጠበቅ ነው እንትኑ። ተቀጥሮ መስራትማ ክብር ነው። አላህ አፍያ ሰጥቶሃል፣ እጅ እግር ሰጥቶ ተቀጥረህ መስራት ይሄ ትልቅ ነገር። ደግሞ ቀጥሮ የሚያሰራ ሰው የበላይ ስለሆነ አይደለም የሚያሰራው። አላህ የነሱ ርዝቅ አንተ ስራ አድርጎታል፣ አክብረህ አሰራቸው። ለሁሉ አላህ ሱብሓነሁ ወተዓላ ድንበር አድርጓል። እነሱም የሆነ ጊዜ ቀጥረው የሚያሰሩበት ጊዜ ይደርሳል። ምናልባት አንተ ደግሞ ተገልብጠህ እነሱ ተቀጥረህ ልትሰራ ትችላለህ። ተቀጣሪን አክብሮ ስራውን አውቆ ሰው ክብሩ እንደሆነ ስራው መስራት ይሄ ትልቅ አላህ ሱብሓነሁ ወተዓላ የሚፈልገው ዒባዳ ነው። ይሄ በምናደርግበት ሰዓት ላይ አላህን ሳንዘነጋ አላህ ያዘዘንን ትእዛዝ ሳንጥስ የከለከለንን ተከልክለን የሰራን ከሆነ ትልቅ ምንዳ የሚያስገኝ የሆነ ነገር ነው። ስለዚህ ዱዓ ሙስተጃብ እንዳይሆን ከሚከለክሉ ነገራቶች ከዚህ ጋር ነው አያይዤ ያመጣሁት። ምንድነው? ሐላል የምትበላው ነገር ማጽዳት፣ የምትለብሰው ነገር ሐላል እንዲሆን መጣር። ግዴታ ሊቀላቀልብህ ይችላል፣ ሹብሃ ሊመጣ ይችላል። አንተ ሳታውቀው የሚመጣ ነገር ተጠያቂ አይደለም። አውቀህ ግን የምታጠፋው ነገር ጥፋት አለው፣ ከባድ ወንጀል ነው። እና ይሄን አድርገን ጊዜው የዱዓ ጊዜ ነው፣ ጊዜው የሰደቃ ጊዜ ነው፣ ጊዜው ወደ አላህ አቤት የሚባልበት ጊዜ ነው፣ ወደ አላህ በር ማንኳኳ ጊዜ ነው። አክሲሩ ቀርዐ ባበላሂ ተዓላ ይላል አቡ ደርዳ። አላህ ሱብሓነሁ ወተዓላ በር ማንኳኳት ላይ አብዙ ይላል። መን አክሰረ ቀርዐ ባበላህ አላህ ሱብሓነሁ ወተዓላ በርን ማንኳኳት ያበዛ ሰው ዩሸኩ አን ዩፍተሐ ለሁ ሊከፈትለት ይመቻል፣ ይቀርባል፣ ይከፍታል፣ ይከፈትለት። አትሰልች፣ የምትለምነው አላህን ነው። አንደኛ ኢባዳ ነው። ምንም ባይደረግልህ ኢባዳ እያደረግክ ነው። አላህ ስጠኝ ስትለው እኮ ኢባዳ እያደረግክ ነው። ባያደርግልህ እንኳን አንተ በኢባዳ እየተመዘገበልህ ነው። ነብዩ ሰለላሁ ዐለይሂ ወሰለም ከሶስት አንድ አያጣማሉ ዱዓ አድራጊ። ኢማ ሐጃው ይፈጸምለታል፣ ኢማ የመጣን በላ አላህ ያነሳለታል፣ ወኢማ ድል በሆኖ ለቂያማ ቀን ይቀመጥለታል። ነገ ዱንያ ላይ እያደረግከው የነበረ ዱዓ ነው ተብሎ ይከፈለዋል እዛች ድል። ይሄ ከሶስት አንድ አያጣም። ስለዚህ እርግጠኛ ሆኖ አላህ ሱብሓነሁ ወተዓላ ያደርግልኛል፣ እኔ ትንሽ ባሪያ ነኝ፣ አድራጊው አላህ ነው፣ ከአላህ የሚያቅተው ነገር የለም፣ እኔ ትንሽ ነኝ። ራሱን አውርዶ አላህ ሱብሓነሁ ወተዓላ አድርግ ትንሽ ነኝ እያልከው ነው። አድርግልኝ ስትል አቅም የለኝም ስትል እኔ ካንተ ፈልጋለሁ ስትል ይፈልጋል አላህ ሱብሓነሁ ወተዓላ። በል የማይጠይቁትን ሰዎች አላህ አስፈራርተዋል። ኢነ ለዚነ የስተክቢሩነ አን ዒባደቲ ሰየድኹሉነ ጀሀነመ ዳኺሪን። እኔን ከመለመን የሚኮራሩ የሚቃቁ ሰዎች ጀሀነምን የተዋረዱ ሆነው ይገቧታል አለ አላህ። ስለዚህ አላህን መለመን ሰው ልጅ ስትለምነው ነው የሚቆጣው ነው አይደለም? የሰው ልጅ ስትጠይቀው ቅር ይለዋል። የሰው ልጅ ስትጠይቀው ያሳንሳል። የሰው ልጅ ከጠየቀው ይቆጣል። ከጠየቀው ፊት ይነሳል። አላህ እንደዚህ አይደለም። ካልጠየቀው ነው ይሄው ያስፈራራሃል። ጠይቀኝ አብሽር ኻሊቀ ሰማዋት ወልአርድ፣
እኔ እሰጥሃለሁ አደርግልሃለሁ እኔ ነኝ ሰጪ ሰማይ ምድሩን የዘረጋሁት ከልቁን ያስገኘሁት ምንም እኔ ዘንዳ ምንም የሚቀንስ ነገር የለም ሁሉ ነገር ባደርግልህ እያለ እሱን ሳትለምነው ስትቀር ያስፈራራሃል ይቆጣል ለዚህ فاسأل الذي من كان بابه مفتوحا ባቡ ክፍት የሆነውን አላህ Subhanahu Wa Ta'ala ጠይቅ فاسأل الله الذي سبحانه وتعالى الذي يغضب حين لا يسأل بل تطيق ጊዜ የሚቆጣ የሆነን አላህ Subhanahu Wa Ta'ala ጠይቅ ወደሱ ተማጸን እሱ ይቀርበልኝ ያደርግልኝ በለው ያደርግልሃል አልብሰኝ በለኝ አለብሳችኋለሁ አላለም አላህ ያ عبادي لو أن أولكم وآخركم وإنسكم وجنكم قاموا في سعيد واحد عليه ከናንተ መጀመሪያችሁ እስከ መጨረሻችሁ ሰዎቻችሁ አጋንንቶቻችሁ በአንድ ሜዳ ላይ ብትወጡ አለ አንድ ሜዳ ላይ ወጣችሁ የበዛችሁ ሰዓት ላይ ሁሉም የፍላጎቱ ቢጠይቀኝ አለ ለሁሉም የፍላጎቱ በሞላለት እኔ ዘንዳ ካለው ካዝና ምንም አይቀንስም ምንም አይቀንስም ማንም ከመጀመሪያ እስከ መጨረሻ ጂኑ ኢንሱ አንድ ነገር እኔ ዘንዳ ካለው ካዝና አይቀንስም ካዝናው ሰፊ ነው ካዝናው ብዙ ነው ለዚህ ኢንሻአላህ ዱዓ የመጣን በላም ያነሳ ነገር ዱዓ የመሰለ ነገር የለም ባይሆን የዱዓ መስፈርቶቻችን አሟልተን ከሐራም ነገር በተለይ ተጠብቀን ኢንሻአላህ አላህ አድርግ ካል والله ያድርግ والله ثم والله ያድርግ አሳይቷል በጣም ብዙ ነገር አለ ያየም አለ እንግዲህ በስአል المجرب ነው ጀረበን ሰው ልምድ ያለው ሰው ጠይቃል ያደረገለት ሰው ጠይቅ ያደርግልሃል አንዴ ካየህበት ደግሞ በልበል ይላል አትተው በፍጹም እዛ ኢንሻአላህ ወደሱ ወጥኝ ብለን አሁን በተለይ በዚህ ሰዓት በጣም ጥራር የሚፈልግበት በጣም ወደ አላህ መንጠልጠል የሚፈልግበት ወደ አላህ መሄድ የሚፈልግበት ስለዚህ አላህን ያገኘ ሰው ከሁሉ ነገር ይጠበቃል አላህ ለማግኘት እንግዲህ ያ ረብ አድርግልኝ ማለት ነው